ሰላም ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ሰላም ሁሉ መልካም አላችሁ ወይ? ደህና ናችሁ ወይ? እንዴት ናችሁ? አያችሁ እኛ ጋር ማለት ነው። እስማ ዝናብ ሊዘንብ ነው አትሉም? እኔ መንገድ ላይ ነኝ። አሁን አስባችሁታል? በዚህ ሰዓት ቢዘንብ አስባልት ቀረሁኝ አትሉ? እና ውዶቼ በጧት ወደ እህቷ ቤት ተልኬ እየሄድኩኝ ነበረ። አሁን ዝናቡ እግዚአብሔርን ሊይዘኝ ነው ማለት ነው። ቆየ ዘንድሮ ዝናብ እንዴት ነው? ወደ ኢማራት አልተቻለም። ጌታን አታዩም? ጥቁርቁር አለ እንዳለ እግዚአብሔርን። ወይኔ መስሏችሁታል? አሁን ያለ መኪና ይሄን ሁሉ መንገድ እንዴት እንደሚሄደው አላውቅም። ዝናብ ከዘነበ ማለት ነው ጉዴ ነው የእውነት ለመናገር ማለት ነው። እና እንዴት ናችሁ ፋሚሊ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? አላችሁ ወይ? በዛውም እስኪ ሰፈራችንን ላሳያችሁ ብዬ ነው። ብርዱ አትጠይቁኝ፣ በጣም ነው የሚበርደው ታውቃላችሁ። በጣም ማለት ነው። አስባችሁታል? በጣም ብዙ ነው የሚሄደው መንገድ። እስከዛ ይዘኛል አይዘኝም ጉዴ ነው። ወይ ደግሞ መሀል ላይ ደውዬ ሴትዮ ብትሆን እንድትቀበለኝ አረጋለሁ እንጂ ደግሞ ሴትዮ ስራ ናት። የሚገርማችሁ ማንም የለም፣ ልጆቹ ናቸው ተኝተዋሉ ማለት ነው። የዚህ ሀገር ዝናብ ዘንቦብኝ አይቻልም አትሉ? እውነት ለመናገር አይቻልም። አይቻልም አይቻልም። አያችሁ ቤታችን እኮ የሆነ ሰፈር እኮ ነው ሀገራችን፣ እኛ ያለንበት ማለት ነው ሰፈሩ። በስማም የመጣው ዝናብ እንዳትጠይቁኝ። ዝናብ 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 አይደለም። ወይኔ ንፋሱ እግዚአብሔርን አያችሁ። እና ፋሚሊ እየጀመረ ስለሆነ ዝናቡ ስልኬን ልዘጋው ነው ማለት ነው። ሊጀምር ነው ዝናቡ የምር። እና ፋሚሊ ደርሻለሁኝ ማለት ነው ውዶቼ፣ ደርሻለሁኝ። ግን አልዘነበም እስካሁን። እናንተ በጣም ፈርቼ ነበር ይዘንባል ብዬ። እኔማ ስልኬን እንትን ብዬ ሮጥኩኝ እኮ ጌታን ሮጥኩኝ። እና አልዘነበም እላችኋለሁ። እስኪ አሁን ትንሽ ቆይቶ ይዘንባል መሰለኝ። እስማሙንት ንፋሱ ንፋስ እንዳይመስላችሁ ጌታን፣ ንፋሱ ንፋስ እንዳይመስላችሁ። እና እንደዛ ነው። እና እንዴት ናችሁ? የዱባዮች ግን ሁሉ ሰላም ነው ወይ? አላችሁ ወይ? ደህና ናችሁ ወይ?
እንዴት ነው? ዝናቡ በጣም ብዙ ቦታ ገብቷል ማለት ነው። ራሳችሁን ጠብቁ። ለማንኛውም ስተኙም ራሳችሁን ጠብቁ። ምክንያቱም የዚህ ሀገር ቤት ማለት ነው እንትን ነው ምንም ዝናብ እንትን የሚል አይደለም እና ራሳችሁን ጠብቁ ውዶች። ቢያንስ ጎርፍ እንዳይገባባችሁ በተኛችሁበት ተጠንቀቁ። እኛ ክላስ አሁን ይገባል። አሁን በቀን ገብቶብን ነበረ የሆነ ቀን እና ተጠንቀቁ ለማለት ነው ውዶቼ። በስፔሻል ዱባይ ያላችሁ ልጆች ተጠንቀቁ ለማለት ነው።